አሁን ደግሞ jirtanii hordoftoota kabajamtoota Diidaa Tiyuub akkam jirtan firoota kiyya nageenya waaqayyoof jaalalli keenya bakkuma jirtanitti isin bira haa ga'u jechaa ta'u hordoftoota keenya egaa har'a akka tasaa ta'eetu baadiyyaan jira gaa'ila firaa kiyyaa biraan deemee ittiin bohaaratan jira ittiin bashannanatan jira kophaa kiyya amman ittiin bohaaru ittiin bashannanu isinillee video kana ilaaltaniitu akka ittiin bashannantan ittiin bohaartan isin jedha firoota kiyya egaa video kana yoo jaalatan isin hunduu bakkuma jirtanitti subscribe share akkasumas immoo like gochuusa akka hin rafan isin jedha firoota kiyya video hafe haga dhumaatti ittiin bohaara ittiin bashannana nagaannaa jedha Karabana, gaya negara yang ada di luar.
አባት ምርቃት ሁሉንም ነገር ገና እናወራለን። አሁን ደግሞ በመቀጠል እሷ ለውድ ባለቤቷ ቀለበት ነው የምታደርገው። መልእክት ያስፈልጋል። እግዚአብሔር ይመራል። ለዚህ ቀን ያደረሳችሁ አምላክ እግዚአብሔር ክብር ምስጋና ለእርሱና ለጌትነቱ ይሁን። እናንተም ቤተሰቦቻችን እንኳን ደስ አላችሁ። ሁላችንም እንኳን ደስ አለን። አሁን ያደረጋችሁ ቀለበት ከፍ አድርጎ አሳዩ። እሺ ከዚህ በመቀጠል ጋብቻቸው በመዘጋጃ ቤት ስለተፈራረሙ እናንተ በሞራል መሰረት አንዱ ለአባትየው ለአባትየው በክብር ይሸጡልናል። አንዱ ቤተሰብ ስለሚኖር መደታ ይፈልጋል። ይሄ የጋብቻ ስነ ስርዓት የፈጸሙት ሁለቱ አባቶች በመዘጋጃ ቤት ጊዜዎቻቸውን ምስክር በማድረግ ስለዚህ ይህንን ትልቁ ጋብቻ ያውለትን እሱ ጋር ነው ማለት ነው። አንዱ እነሱ ጋር አንዱ ቤተሰብ። ስለዚህ የደስታ ያስፈልጋሉ። ምክንያቱም ትልቁ ነገር ከወርቅ የበለጠ ቤተሰቦችን ሰጥተዋል። ስለዚህ ሀብቱን ሁሉ ነገር አሳዩ። ካሳየ ያው ትልቁ ነገር ሁሉም ነገር ለነሱ ነው። ለመታየት ስለሆነ ወደ ቦታ መለስና እንስቷቸው ሰዎች በሚባረኩበት ትልቅ ነገር የመጀመሪያው ነገር ጋብቻ። ስለዚህ ለዛ ነው ዘመድ አዝማድ ቤተሰብ ደስታውን የሚገልጠው። አሁን እዚህ አይታቸዋል መቀመጫውላ እስከ መጥፋት። ምክንያቱም ቤተሰቦቻቸው በዘመናቸው ከሰው ጋር ያላቸው ግንኙነት ከሰው ጋር ያለው ውሎ ሰፊ ስለሆነ ነው። ስለዚህ ልጃቸው ሲድሩ ዓለማቸውን ለመሳተፍ ሁላቸውም አሁን ቅድም ምናልባት አይታችሁ እንደሆነ በጣም በልዩ ሁኔታ ነው እያንዳንዱ ኢትዮጵያውያን
ብሔርና ብሔረሰቦች የራሳችን ባህል የራሳችን መንገድ ጋብቻን የምንገልጥበት መስመር ብዙ ነገር አለ። በጋብቻ ውስጥ መባረክ አለ። መጽሐፍ ቅዱስ እንዲህ ይላል፣ መልካም ሴት ከእግዚአብሔር ናት። ልጅ የማን ስጦታ ነው ይላል? የእግዚአብሔር ስጦታ። እነዚህ አባትና እናቶቻችን በተቀደሰ ጋብቻቸው ላይ ምን አገኙ? የእግዚአብሔር ስጦታ የሆነውን ልጅ አገኙ። ዛሬ ደግሞ ልጃቸው ለአቅመ አዳምና ሔዋን ሲደርሱ ደግሞ በባህላችን በሃይማኖታችን መሰረት ደግሞ ምን እንዲፈጽሙ አድርገዋል? ጋብቻ። የሰው ልጅ ሁላችንም እየተገኘ ነው እግዚአብሔር በፈቀደልን በጋብቻ ገበታ ውስጥ ነው ሁላችንም እየተገኘ ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ ጋብቻ ክቡር ነው። ለዚህ ነው የሃይማኖት አባቶች፣ የገዳ አባቶች፣ የአገር ሽማግሌዎች፣ ቤተ ዘመድ፣ የሙሽሮች ወዳጅ ዘመድ፣ ሚዜዎች በተገኘበት ጋብቻ የሚፈጸመው ምን ነገር ስለሆነ ነው? መልካም ነገር ነው። ትልቁ ጋብቻ መፈጸም ብቻ አይደለም። በዘመናችን ልናስብ ለጋብቻ ያደረሰን እግዚአብሔር ማመስገን፣ ለጋብቻ ያደረሱን ቤተሰቦቻችንን ስሩት ፍርባ ተወዳዳ ሲንጃለና ጅጅ ካራ አፋን ማሪፋተን ሲንደበርኩ የልጅቷ ጥበብ ከነ ነጠላው ጥበብ ከነ ነጠላ ይሰማል። ጥበብ ከነ ነጠላ ይነጋማ ጫማ ሂል ጫማ የልጅቷ ቤት ውስጥ የሚለበስ ጉድ ጉድ የምትልበት ቢጃማ ቃሻሚ ማነ ከይፈት ጋር ፈትላችሁላ ኩኒ ሞ ወይቲን ወይቲ ገና ዋንቴ የሮም ጫወቲ ነው ሊገድ ደማን ጋር ታዋቲ ጀቸነ ወቲ ጋር ንፈት ኩኒ ሞ ፈታ halkani የሌሊት ልብስ ማለት ነው። ይሄኛው ደግሞ የሚታየው ይታያል አይደለ? ታይት ይሄኛው ሸሚዝ ነው። ይሄ ደግሞ ፈታሻው ስትሚያጋ ማለት ነው። ይሄ ጊዜው ክረምት ስለሆነ ዝናብ መከላከያ ምን ኢላ ኤክሰለንት። ይሄኛው ደግሞ ከወንድማችን ጋራ አመሳስላ የምትለብሰው ልብስ እነዚህ ደግሞ የሚታዩት ቦዲዎች ናቸው። ይታያላ ቦዲዎች ናቸው። ይሄ ከፊት ለፊታችሁ የሚታየው ደግሞ የእራት ቀሚስ፣ ይሄ ታይት፣ እቤቱን ከዚህ የበለጠ ስላለ ቅር የሚላችሁ ካለ በእኔና በሚዲያዎቹ በሙሽራው ይቅርታ ጠይቃለሁ። እናመሰግናለን። አፋን ኦሮሞ ትናንትና ቢፈራማ ሐምሌ ብቻ ቀን አገና ቤት ተጠቅ ባይደ ጀሚዳ ፕሮግራም ጊዜ ተቆፋ ይኒ ጉዳን ታኑማ namni warqii jirtanii warqii mul'atee jira. Isatu afeey kan mormaa jechuudha. Kan harkaa harkilee irraa abbaan keenya illee sagalaan baarrakee walitti uffisanii jiru. Kan mormaatti illee agarree jirra. Kun immoo uffata ishii guutuu jechuudha. Kan isa hojii ittiin jiraatu amma immoo pirogiraamii addaa karaa biraas hin dabarsu. ሁሉም ነገር አንድ ጊዜ እዛ ጋር ሙዚቃ ነገር እንደዚህ
እናትና አባቶቻቸው የተቀመጠበት አንድ ያለብሱናልና ከዛ በኋላ አማ ኢጆንን ባንኩላካኒ ወራ አካል ነው አካል ማለት ነው ወራ አፈራ ወራም ወገን ነው ለኪ አቡ ይወራ እና ዲጆን ባገጃታ አከፈርና ይላል afaan oromootiin aadaa qabnaa ilmaan isaanii abbaatti uffata uffataa jiru kanaafuu inni jiraan አንድ ጊዜ Yeah!
ነው እኮ ፖይንቱን እኔ እኮ ለዩቲዩብ ነው